የኢራን ባለስልጣኖች ከእስራኤል የስለላ ድርጅቶች ጋር ግንኙነት አላቸው ተብለው የተጠረጠሩትን በገፍ እያፈሱና የሞት ቅጣትም እየፈጸሙባቸው መሆኑ ተሰማ። የባለስልጣኖቹ እርምጃ ምክንያት የኢራን የሀገር ውስጥ ደህንነት መስሪያ ቤቶች በሙሉ ሆኖ በማያውቅ ሁኔታ በውስጣቸው የሞሳድ ቅጥረኞች ተሰግስገውባቸዋል የሚል ነው። ቴህራን እንደምታምነው በግጭቱ መነሻ ዕለት ጁን 13 በኢትዮጵያ ሰኔ 6 ቀን በአንድ ሰዓት ዕድሜ ውስጥ በደርዘኖች የሚቆጠሩ ቁልፍ ወታደራዊ አዛዦች፣ የደህንነትና የስለላ ሰዎች እንደዚሁም ከኒውክሌር ተቋማቱ ጋር የሚሰሩ ምርጥ ሳይንቲስቶችን ያጨደው ቅጽበታዊና ቅስፈታዊ እርምጃ ተግባራዊ ሊሆን የቻለው በእነዚህ የደህንነት ተቋሞቹን በሰረጉ ቅጥረኞች አማካኝነት ነበረ። ቢቢሲ እንደዘገበው የኢራን እስላማዊ አብዮተኞች እስራኤል በከወነችው ጀብዱ ክውታ ውስጥ ናቸው። የኢራን ባለስልጣኖች ሞሳድን ከደህንነት ስርዓታችን ውስጥ ማጽዳት ያሉት አፈሳና የሞት እርምጃ ስርዓቱ ላይ ያለውን የህዝብ ተቃውሞ ዱዳ ለማድረግና መላ ህዝቡን በጥብቅ ቁጥጥር ስር ለማኖር የሚደረግ ሽፋን እንደሆነ ተፈርቷል። ባለስልጣኖች እንዳስታወቁት ከሆነ እስካሁን በመቶዎች የሚቆጠሩ ሰዎች በስለላ ውንጀላ በቁጥጥር ስር ውለዋል። የሀገሪቱ ቴሌቪዥንም በቁጥጥር ስር የዋሉትን ሰዎች እያቀረበም ኃጢአታቸውን ሲናዘዙ አሳይቷል። የሰብአዊ መብት ድርጅቶችና እንዲሁም ማህበራዊ አንቂዎች ኢራን በኃይል የማናዘዝና ፍርደ ገምድል የፍርድ ሂደቶችና ብያኔዎችን የመስጠት ልማድ እንዳላት በመጥቀስ ለተያዙት ሰዎች ደህንነት ይፈራሉ። የሀገሪቱ ወታደራዊ ስለላ ሲአይኤ፣ ሞሳድ እና MI6ን ጨምሮ ከምዕራባውያን እንዲሁም ከእስራኤል የስለላ ድርጅቶች ጋር ያላቋረጠ ጦርነት ላይ መሆኑን ገልጸዋል። ፋርስ የተባለው የዜና ምንጭ በ12 ቀናቱ ጦርነት ሂደት ወደ 700 የሞሳድ ቅጥረኛ የተባሉ ሰዎች በቁጥጥር ስር መዋላቸውን አስታውቋል። ይህ በእንዲህ እንዳለ እስራኤል የኢራኑ መሪ አያቶላ ካሚኒን ለመግደል አስሳቸው እንደነበርና ያልገደለቻቸውም ስላላገኘቻቸው መሆኑን መከላከያ ሚኒስትር እስራኤል ቃጽ አስታወቁ። አይተናው ቢሆን ኖሮ አግልለነው በሆነ ነበር ብለዋል መከላከያው ለቻናል 13 ቴሌቪዥን። መከላከያው ለቻናል 12 በሰጡት ሌላ መግለጫ እስራኤል በኢራን ሰማይ ላይ ያላትን የበላይነት የሚያስጠብቅ ፖሊሲ አላት ብለዋል። የዚህን ዓላማ ሲናገሩም ኢራን የኒውክሌርም ሆነ የረጅም ርቀት መቺ ሚሳይል ፕሮግራሟን እንደገና እንዳትጀምር በአየር ድብደባ ለመቅጨት ነው ብለዋል። ስለ 400 ኪሎ ግራሙ 60 በመቶ የበለጸገ ዩራኒየም መድረሻ እስራኤል እንደማታውቅና ጦርነቱን የጀመረችውም አሜሪካን ትቀላቀለናለች በሚል አውቃ እንዳልሆነ ገልጸዋል። ቃጽ የ86 ዓመቱ አያቶላ ሞት ፈርዶባቸው እንደነበርና መደበቂያ ዋሻቸው እስከገቡ በኋላ ግን ሊያገኟቸው እንዳልቻሉ ገልጸዋል። ካሚኒ በደንብ ያውቃል። ከሁሉም አዛዦች ጋር የነበረውን ግንኙነት እርግፍ አድርጎ አቋርጦ ከመሬት በታች ስር ነው የተሸሸገው። በዚህ የተነሳ ሳንችል ቀረን ብለዋል። መከላከያው እስራኤል ጁን 13 ቀን ጥቃቱን ለመክፈት ከአሜሪካ ፍቃድ አግኝታ ነበረ በማለት ቻናል 13 ላቀረበላቸው ጥያቄ ይህን ለማድረግ ፍቃድ አያስፈልገንም ሲሉ መልሰዋል። ቃጽ በተለይ ቤርሼባ የሚገኘው ሰሮቃ ሆስፒታል ከተመታና ከጎበኙ በኋላ የ86 ዓመቱን ፋርሳዊ መሪ ዘመናዊ ሂትለር ሲሉ ፈርጀው ይህ ሰው በሕይወት መቀጠል የለበትም ሲሉ ሞት መበየናቸው አይዘነጋም። ይሁንና መከላከያው ለቻናል 13 በሰጡት በትናንት መግለጫ እንዳሉት ከተኩስ አቁሙ በኋላ ግን የካሚኒ ሕይወት መቀጠል እንደሚችል አመልክተዋል። ከተኩስ አቁሙ በፊትና በኋላ ልዩነት አለው ብለዋል። ቃጽ ካን ለተባለው ሌላ የሀገሪቱ ዜና አገልግሎት ሲናገሩ ግን ካሚኒ ዘና ፈታ ብሎ እንዳይዘናጋ መክራለሁ ብለዋል። ሲቀጥሉም ዕድሜውን ከመሬት በታች ጥልቅ ውስጥ ካሳለፈው የሄዝቦላው መሪ ሟቹ ሐሰን ናስራራ መማር አለበት። እንደ ናስራራ ሁሉ ካሚኒም ከመሬት በታች ጥልቅ ውስጥ ቢያዘወትሩ ይበጃቸዋል ብለዋል። ኢሳያስ እንግዲህ እንደሰማው ነው። በእስራኤል በኩል አሁን ከዚህ ዜና መረዳት እንደምንችለው
አይኗን ከኢራን ላይ እንደማታነሳ ነው። ዓለም አሁን እንግዲህ በዚህ ጦርነት እስራኤል በጣም በከፍተኛ ሁኔታ ዋጋ የከፈለችበት ጦርነት ነው። ከጦርነቱ አንጻር ስንመለከተው ማለት ነው። እና አሁን እስራኤል ዛሬም አይኗን ከኢራን ላይ የማታነሳ ከሆነ እስራኤል አሁንም በስጋት ውስጥ ነኝ ያለችው ብላ የምታምንባቸው ነጥቦች አሉ ወይ? እስራኤልን የሚያሰጋት አሁንም አይኔን ከኢራን ላይ አላነሳም ሊያስብላት የቻለው ነጥብ ምንድን ነው? ዓለም እኛውም የህልውና ስጋት ነፃ የሚያደርገን ነው የእስራኤል መግለጫ። ሆኖም በየትኛውም መልኩ ደግሞ ዓመታት ሲባል ዘላለም አይደለም። በማንኛውም መልኩ ኢራን ለእስራኤል ስጋት ሆና ማንሰራራት እንዳትችል አይናችንን ከእሷ ላይ አናነሳም ማለት ነው። ያው መሽቶ በነጋ ቁጥር ስራ መቀጠል አለበት። ስራ እንሰራለን ማለት ነው፣ ሌላ ነገር ማለት አይደለም። እሺ ዓለም አሁን እንግዲህ አጠቃላይ ጦርነቱን ስንመለከተው የኢራኑ መሪ ድሉ የኔ ነው ብለዋል። ድሉ የሳቸው መሆኑን የሚያረጋግጡ አንዳንድ ዜናዎች ወጥተዋል። ዓለም እስቲ እንደው የሰማው ነገር ካለ። ሀገራት ድል የሚሉት እንግዲህ የየራሳቸው መነሻ ይኖራቸዋል። በዚህ ነው ማየት የምንችለው። ምክንያቱም እንደምታውቀው በአሁኑ ሰዓት በጣም ሰዎች ዜና ላይ ያላቸው አመለካከት፣ ዜናን የሚያገኙበት መንገድ እና የሚቆሙበት የሀሳብ መስመር በጣም የተለያየ ነው። ስለዚህ በዚህ ፕሮግራም እኛ ማለት የምንችለው የኢራን ድል ያለችውን እንደ ድል ማቅረብ ነው። እስራኤል ድል ያለችውን እንደ ድል ማቅረብ ነው። በእርግጥ እንደ አድማጮቻችን የሆነ መቆሚያ በዚህ ጦርነት ውስጥ የቱ ጋ ቆመን እንመልከት የሚል ጥያቄ ሊያነሱ ይችላሉ። ስለዚህ ለማሳየት ያክል የሚከተለው ማለት ይቻላል። እስራኤል የኒውክሌር ማብላያዎቹ እና የቦሊስቲክ ሚሳይሎቹ የህልውናዬ አደጋ ናቸው በሚል ነው ጁን 13 ማጥቃት ከፈተችው። ስለዚህ አሁን ዛሬ ስንናገር ራሷ ኢራን ባመነችው የኒውክሌር ማብላያዎቿ በጣም ተጎድተዋል። በነገራችን ላይ አሁን ትልቁ ጦርነት ቃላትና ሀረግ ሆኗል። ስለዚህ ቃላት ስገልጽ እየተጠነቀቅኩ ነው። ራሷ ኢራን ያለችው ሲቪየርሊ ዳሜጅድ ነው ያለችው። በጣም ተጎድቷል። ኦብሊተሬትድ ማለት ግን አለ ዶግ አመድ ወደ ብናኛ ፈር ተለውጠዋል። እንዲህ አይነት አይደለም ግን በጣም ተጎድቷል ብላለች ራሷ ኢራን ማለት ነው። ስለዚህ ኢራን ይህን ካለች በእስራኤል በኩል የዘመቻው ዓላማ የሆነው እነዚህን የኒውክሌር ማብለያዎችን የመጉዳት እርምጃ ውጤታማ ነው ማለት ነው። እዚህ ላይ ክርክር ሊነሳ የሚችለው ለቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ለአመታት ወደኋላ አሽቀንጥረናታል ኢራን። ይህን ሲባል እንግዲህ አንድ እንደ ተቋም ሲወድም ወይም በጣም ስታወድም፣ ለምሳሌ ናታንዝ ላይ የዓለም አቀፉ አቶሚክ ኤነርጂ ኃይል እንደገለጸው የናታንዝ 15,000 ማብላያዎች ሴንትሪፊዩጅስ እና በመብላላት ላይ የነበሩት የዩራኒየም የበለጸገ ዩራኒየም ከጥቅም ውጭ ሆኗል የሚል ነው። ስለዚህ የዛ ላይ ከባድ ጉዳት ደርሷል ብለው መደምደም ትችላለህ። አሁን ውዝግብ ያስነሳው የፎርዶ ነበረ። ፎርዶን በተመለከተም እስካሁን የተሰጠው አስተያየት ይለያያል። ለምሳሌ ሲአይኤ በጣም ወድሟል የሚል አቋም አለው። እንደዚሁም ደግሞ የአሜሪካ ብሔራዊ ኢንቴሊጀንስ የሚባል ደግሞ አለ። እሱም ራሱን በቻለ መንገድ በጣም ወድሟል በሚል ወደ ፕሬዚደንት ዶናልድ ትራምፕ የተጠጋ አስተያየት የሰጠው። እንደዚሁም የእስራኤል የአቶሚክ ኮሚሽን በተመሳሳይ ሁኔታ ዶናልድ ትራምፕ ባሉት መጠን ወድሟል ብሎ የተናገረው ፎርዶን። ይሁንና የፔንታጎን የስለላ ክንድ የሆነው ሚሊትሪ ወታደራዊ ስለላ ኤጀንሲ በመጀመሪያ ከማንም ፈጥኖ ባወጣው የቅድመ ግምገማ የተባለው ጉዳት ዶናልድ ትራምፕ ባሉት መጠን እንዳልሆነ እና በተለይ በፎርዶ የላይኛው ክፍል የኤሌክትሪክ ሲስተም ገሌ የሚሉት ነገር አለ።
እዛ ላይ ውድመት ደርሷል። ነገር ግን በታችኛው አንደርግራውንድ በዛ መዋቅር ውስጥ ያለው አንደርግራውንድ እና ቁልፍ የሆኑትን ክሪቲካል የሆኑትን ማብለያዎቹን እና የዩራኒየም የበለጸገ ዩራኒየምን የያዘው ክፍል ወደ 2000 ሴንትሪፊውጅስ እና የበለጸገው ዩራኒየም ከሞላ ጎደል ብዙ አልተጎዳም ነው የሚለው። እንደውም እንደዚህ የስለላ ኤጀንሲ አባባል ከሆነ በጥቂት ወራት 2-3 ወራት ውስጥ ኢራን አቧራ ንፍ ብላ መጀመር እንደምችል ነው የገለጸው። ይሄ እንደምታውቀው ፕሬዚደንት ዶናልድ ትራምፕን እና በአጠቃላይ ዋይት ሀውስን ከፍተኛ የንዴት ቋያ ውስጥ የከተተ ነው። እነዚህ ያልኩ በሙሉ አሁን ቅድም የዘረዘርኩልህ በሙሉ ከዶናልድ ትራምፕ ጋር ቢቆሙም ነገር ግን ሚዲያዎች ይህን ጥያቄ በእውነት ሊተዉ አልቻሉም። አሁን ለምሳሌም ትናንትና